ማለት ነው ትንሽ አስቸግረሽ ነው ማለት ነው አንዬ ፈገግ በይ ያንቺ ፈገግ የኛ ጋር እንዴ Lava bisikletnya nak. Sehari kan ni? በዲጄ እያዝናናችሁ ከእናንተ ጋር ቆይታ ያደርጋል። ሸገር ህንፃ ሁለተኛ ፎቅ ላይ ታገኙታላችሁ። ኤሪዲ ቦርንም እንደዚሁ ከልብ እናመሰግናለን። መሲ እንኳን አደረሰሽ በሏት እስቲ። አይሰማችሁ ዛሬ ቀንና ደጋግሜ ስሟን መጥራት የማልሰለቸው ሌላኛዋ ደግሞ የጥበብ ንግስት ውዳላት ገረመ ሲሆነች ለውድ በባካችሁ ሞራል
ከልብ እናመሰግናለን። ተዝናኑ፣ ተጫወቱ። ሙሽሮች እየመጡ ነው። እስከዛ ድረስ ደግሞ ለቅሶ ቤታችሁ ምስሉት። እንቁጣጣሽ ነው፣ ሰርግ ነው፣ የመሰረት በጎ አድራጎት ድርጅት ውስጥ ያለነው እየተጫወትን ቆይታ እናደርጋለን። በድጋሚ እንኳን አደረሳችሁ። የመጀመሪያ ሰርጌ ቀለበቴ ህይወትን የምጀምርበት አዲስ ነው። እኔ ከሁሉ በላይ የማፈቅራቸው የመሰረት በጎ አድራጎት ድርጅት ድምፅ የሆኑላቸው እናቶች እና ልጆቻቸው ባሉበት ነው ማከብረውላ መርጣን ወዳን አፍቅራን ወዳ ባሏም ተስማምቶበት ዛሬ ቀለበታቸውን የሰርጋቸውን የመጀመሪያ ምዕራፍ እዚህ ነው የሚያደርጉት። አባቴ ቁራቸውን ሳይሰጡ መቀድሞት በጣም የቸኮለ ሰው ስላለ ነው። በኋላ የሰርጉ ስነ ስርዓት ሙሽሮቻችን ከመጡ በኋላ ይሄዳል። ይህን ስራ ደግሞ መሰረት የበጎ አድራጎት ድርጅት ብቻውን አይደለም የሚሰራው፣ ከመንግስት ጋር ነው የሚሰራው። ከሴቶች ህፃናት ማህበራዊ ጉዳይ ሚኒስቴር ጋር ነው የሚሰራው። ሚኒስቴር መስሪያ ቤቱ የገንዘብ ድጋፉን ያደርግልናል። የአዲስ አበባ ሴቶች ህፃናትና ማህበራዊ ጉዳይ ቢሮ እሱ ደግሞ የቴክኒክ ድጋፉን እየሰጠን እናንተን እግር በእግር እየተከታተለ እችላለሁ የሚል መንፈስ እንድትታጠቁ ሁሌም አብረውን ናቸው። ዛሬ ደግሞ እንደምታውቁት መስከረም 1 ነው። አዲስ አበባ መስተዳደር በጣም ብዙ ሰዎችን ይደግፋል። አሁን እነሱ ጠዋት ቁርስ አረጋውያን ማህበር ሄደው አብልተው ነው የመጡት። ሌላ ደግሞ 5-6 ፕሮግራሞች ስላሏቸው ሙሽራችንን ምርቃታችንን እህቶቻችን ያደርሱልናል። እኛ መርቀን እንሂድ ስላሉኝ ነው ጣልቃ ገብቼ የምናገረው። ወይዘሮ ገነትን በክብር ወደ መድረክ እጠራለሁ። እሳቸው መልእክት ያስተላልፉልናል። አመሰግናለሁ። እንደምን ዋላችሁ? እንኳን ለአዲሱ ዓመት በሰላም አደረሳችሁ አደረሰን። እንግዲህ የተከበራችሁ የመሰረት ቤተሰቦች እንዲሁም የመሰረት ስታፍ በሙሉ እንዲሁም ጥሪ የተደረገላችሁ እንግዶች፣ የሃይማኖት አባቶች፣ በጎ ፈቃደኞች እንግዲህ ሁሉም ሙያ መሰረት በጎ አድራጎት ውስጥ ይገኛል። ብዙ ነርሶች፣ ብዙ ሐኪሞች ይኖራሉ፣ ብዙ ሶሻል ወርከሮች አላችሁ። አርቲስት ሜላት ጓዳ ውስጥ ጉድ ስትል እናቃታለን። እኛ ትክክለኛ የመሰረት በጎ ፈቃድ ድርጅት አምባሳደራችን ነች። ለሌሎችም አርአያ የሆነች ወጣት ልጅ ነች። ከምንም በላይ ደግሞ ዛሬ ከጎዳና ተነስታችሁ ተቋቁማችሁ በቤታችሁ በዓልን ያሳለፋችሁ እናቶች እንኳን ለ2015 አዲስ ዓመት በሰላም አደረሳችሁ አደረሰን። እንግዲህ ታሪክ ተቀይሮ
ዛሬ ለሰርግ ጥሪ ነው አይደል የመጣነው እዚህ የመጣችሁት? መጀመሪያ ከተለያየ ቦታ መጣችሁ የተወሰነ እንደ ቤተሰብ እዚህ ተቋም ውስጥ ኖራችሁ ተቋቁማችሁ ዛሬ ደግሞ ህይወታችሁ በራሳችሁ እየመራችሁ ነው አይደል? በራሳችሁ በዓልን አቅም በፈቀደው በቤታችሁ ከነ ልጆቻችሁ በማክበራችሁ እኛ በጣም ትልቅ ደስታ ነው የሚሰማን። ለዚህ መሰረቱን እውቅና ያስገባታል። በምን አይነት ሂደት ውስጥ ስላለፋችሁ ስለምናውቅ መሰረት በጎ ፍቃድ ኢትዮጵያዊነትን በደንብ የሚታይበት ለምሳሌ አራስን በኢትዮጵያዊ ባህል የሚያርስ ስንቶቻችሁ ታረሳችኋል? እስቲ እዚህ ተቋም የወለዳችሁ የታረሳችሁ? ስትታረሱ ቅቤ ተቀብታችሁ ገንፎ ተሰርቶ በኢትዮጵያዊ ባህል አንድ የኢትዮጵያ እናት የምትታረስበትን አግባብ ሁሉ በዚህ ተቋም ውስጥ አልፋችሁ የታረሳችሁ ከሆስፒታል እንደ ቤተሰብ እንደ እናት እንደ አባት ደርሳ ብዙዎቹን ከሆስፒታል ወደ ተቋሙ የገባችሁ ብዙ ታሪኮች አሏችሁ እዚህ ቤት ውስጥና ዛሬ ደግሞ እናንተን ታሪክ ለመስራት እንደማንኛውም ኢትዮጵያዊ ኑሮአችሁን በራሳችሁ በዓልን እንዴት አሳልፋለሁ ምን አድርጌ አሳልፋለሁ በምን አቅም በፈቀደው ብላችሁ በራሳችሁ እንግዲህ ተቋቁማችሁ አመት በዓልን በቤታችሁ ተቀብላችሁ አሁን እዚህ የመጣችሁት ለሜላት ሰርግ ነው አይደል? ስለዚህ እስቲ ለሜላትን እንዴት ነው የምትደግፏት? ከዚህ በጎ አድራጎት ድርጅት ጋር እኛ እጅና ጓንት ሆነን ነው የምንሰራው። በምን አይነት ፕሮሰስ እንዳለፋችሁ እናውቃለን። እናንተንም ሁሌ ስናገኛችሁ ነበረ። አሁንም ተቋቁማችሁ እያገኘናችሁ ነው። እኔ አደራ ምለው እንግዲህ የዚህን ተቋምና የመንግስትን ድካም ልፋት በተሻለ ፍሬ ቅድም መሲ ስትል እንደነበረው በተሻለ ፍሬ ከራሳችሁ ማልፋችሁ ለሀገራችሁ የምትበቁ ዜጎች እንድትሆኑ እመኛለሁ። መልካም አዲስ በዓል። እጅግ በጣም እናመሰግናለን ወይዘሮ ገነት። አቶ ቢኒያም ትንሽዬ የምጨምረው ነገር አለ? እሺ ሌላው ደግሞ አጋጃችን አሁንም አቶ ስዩም ትቆያለህ አይደል?